እናንተ እውትማ አያምርም? እውት እንዴት እንደሚያምር ንግቡ 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 ኑ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የአናንያት ቤተሰቦች ሰላማችሁ ያላችሁበት ይብዛ እያልኩኝ ዛሬም እንደትናንቱ በአዲስ ቪዲዮ ለእናንተ ብቅ ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ከኛ ሁሉ መልካም ሁሉ ሰላም ነው። አይዞሽ በርቺ እያላችሁ ስለምታበረታቱኝ እጅግ አመሰግናለሁ። ምስጋናዬ ከልብ ነው። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ በባለፈው ስለ ኮንዶሚኒየም ሀያት ላይ እና ቦሌ አራብሳ እንዲሁም ደግሞ ኮየ ላይ የሚለውን የዋጋ ልዩነት እና ባለ ስንት መኝታ ስንተኛ ደረጃ ላይ ስንተኛ ፎቅ ቪዲዮ ሰርቼላችሁ ነበረ ማለት ነው። እና እዛ ጋር ጥያቄ ተጠይቄያለሁኝ። ያንን ጥያቄ ለመመለስ ነው ዛሬ ወደ እናንተ ብቅ ያልኩት ማለት ነው። እንግዲህ አብዛኞቻችሁ ጥሩ ነው እያላችሁ ነው እየጻፋችሁ ያላችሁት። በዛው ልክም ደግሞ አንዳንዶቻችሁ ደግሞ ጥያቄ ጠይቃችሁኝ ሰዎች አላችሁ ለመግዛት ያሰባችሁ ይመስለኛል። በዛውም ደግሞ ጥሩ ነው እንደዚህ ስሪ ለሌሎች መግዛት ለሚፈልጉ ሰው መናገርሽ የዋጋውን ልዩነት ምን ያህል ታማኝነት ነገር አለው የጻፋችሁልኝ ስለሆነ እጅግ አመሰግናለሁኝ። ሰለቸን ደከመን ሳትሉ ይሄን ቪዲዮ ስለምትከታተሉ በጣም ነው የማመሰግነው ቤተሰቦቼ። እንግዲህ ወደ ኮሜንቱ ስገባላችሁ አብዛኞቻችሁ ጽፋችኋል ሀያት ሁለተኛ ደረጃ ስንት ነው የሚል ጽሁፍ አለ ማለት ነው። ሀያት ሁለተኛ ደረጃ ላይ ስንት ነው? አሁን እዚህ ጋር በቂ ምላሽ ለመመለስ ትንሽ ስለሚከብደኝ ምላሽ ይሆናችኋል ብዬ ያሰብኩትን ግን ልመልስላችሁ። እንግዲህ ሀያት ላይ አንደኛ ምን አለ መሰላችሁ ቤት ሲገዛ ፎርሙላዎች አሉ። እነሱም ፎርሙላዎች ምንድን ናቸው? አንደኛ ስም የሚዞር ነው ወይ፣ ዲጂታል ካርታ ያለው ነው ወይ፣ ሁለተኛ ደግሞ የታደሰ ነው ወይ ያልታደሰ ነው ወይ፣ ፊኒሽንጉ ያለቀ ወይስ ያላለቀ ነው ወይ፣ ባለ ስንት መኝታ የሚባሉ ነገሮች አሉ ማለት ነው። ብቻ ሁለተኛ ደረጃ ነው የተባልኩት ማለት ነው። እንግዲህ ይሄን ኮሜንት የጻፈሽ እህቴ እንዴት ነው የምትፈልጊው? ባለ ሁለት መኝታ ነው የታደሰ ነው ወይስ ያልታደሰ ነው? ይሄንን ቪዲዮ ካየሽው ካዳመጥሽው ድጋሚ ጥያቄ እንደምትጠይቂኝ ተስፋ አደርጋለሁ ማለት ነው። ሌላው ጥያቄ ሀያትና ቦሌ አራብሳ ምንድነው ልዩነቱ ነው ጥያቄው ማለት ነው። እንግዲህ ሀያት ያው ቀደም ሲል የተሰራ ነው ማለት አዲሱ ሳይት እና ነባሩ ሳይት የሚባሉ አሉ ማለት ነው ሀያት ላይ እና አዲሱ ሳይት ገና በደንብ አልለማም፣ ግን እየለማ ነው። በዛው ልክ ግን ትንሽ የሚቀረው ነገር አለ ማለት ነው። ነባሩ ሳይት ደግሞ በጣም የቆየ ስለሆነ ለምቷል ማለት ይቻላል ማለት ነው። ቦሌ አራብሳ እንግዲህ ቦሌ አራብሳ በጣም ገና ነው፣ ገና በደንብ አልለማም ማለት ነው። እየለማ ነው ያለው ግን በደንብ። የታደሰ ከመግዛት ወይስ ያልታደሰ መግዛት የትኛው ይሻላል ነው ጥያቄው ማለት ነው። እዚህ ጋር እያነበብኩላችሁ ነው። በነገራችን እንግዲህ እኔ ስመክራችሁ የታደሰና ያልታደሰ የትኛው ይሻላል፣ አቅም ካላችሁ እራሳችሁ ብታሳድሱት ሞር የበለጠ ነው። ምክንያቱም እናንተ እንደምትፈልጉት በምትፈልጉት ዲዛይን የምትፈልጉትን ሴራሚክ እየመረጣችሁ ነው ዲዛይኑን እራሳችሁ እያወጣችሁ ነው የምታሳድሱት ማለት ነው። የታደሰ ሲሆን ግን አንደኛ እንደምትፈልጉት አይሆንላችሁም፣ ሁለተኛ እድሳቱ ያን ያህል ላይሆንላችሁ ይችላል። ማለት ተከራይቶም ሊሆን ይችላል፣ ግን ያንን ነገር እንደ አዲስ ቀለም ማስቀባት አለባችሁ ማለት ነው። ምክንያቱም ተከራይ ሁላችሁም ታውቃላችሁ ስለ ተከራይ ማለት ነው። ምክንያቱም እኔም ስላዩትኝ ስለደረሰብኝ። ሌላው ጥያቄ ሶስተኛው ጥያቄ ምንድን ነው? ኮየ ላይ በአሁን ሰዓት እንዴት ነው? ከዚህ በፊት ላይቭ በገባሽ ሰዓት ኮየ እኔ አልመክራችሁም እያልሽ ትነግሪን ነበረ። አሁን ምን አዲስ ነገር ተገኘ? ምንም አዲስ ነገር አልተገኘም። ያው ነው፣ ምንም አዲስ ነገር አልተገኘም። ግን ልዩነት አለው። እንዴት ልዩነት አለው ስላችሁ፣ አንደኛ የምትገዟቸው ሰዎች መኖርና አለመኖራቸውን ለወደፊት የእነሱን አድራሻ መያዝ አለባችሁ። ቀጥታ ዲጂታል ካርታ ያለው ስም ማዘዋወር ወዲያውኑ የሚቻል ከሆነ እሱ ኖ ፕሮብሌም፣ ምንም ችግር የለውም ማለት ነው። ነገር ግን እንደኔ ስም ቆየት ብሎ የሚዞር ከሆነ የምትገዙት ራሳቸው ባለቤቶቹ ናቸው የሚፈርሙላችሁ ማለት ነው። ምክንያቱም ያስፈልጓቸዋል። ለዛ አድራሻቸው በደንብ ልታውቁ ይገባል ማለት ነው። ዲጂታል
መታወቂያቸውን መያዝ ያስፈልጋል። ምክንያቱም አሁን እናንተ ባለቤት አይደላችሁም። ስገዙ ወይ በብድር መልክ ነው ውክልና ስለሆነ ሙሉ ውክልና የምትቀበሉት ስም በማዘዋወር ጊዜ እነዛ ሰዎች ያስፈልጓችኋል ማለት ነው። ይህ ነው ልዩነቱ። ምክንያቱም በነገራችን ላይ በአሁኑ ሰዓት ምን አለ መሰላችሁ ራስ ባለቤት የሚያደርገውና ሰውን አዛችሁ እንደዛ አድርጉልኝ የምትሉት በጣም ሰማይና ምድር ነው። ምክንያቱም ባለቤትን የመሰለ ነገር የለም ለማንኛውም ነገር እና ራሳችሁ ብትሆኑ ስላችሁ እናንተ እዛ ሆናችሁ ብርን ሂድ አድርግልን ብትሉት ላያደርግላችሁ ይችላል። ግን በጣም የምታምኑትን ሰው ከቤተሰብ ያለበት ቢሆን መልካም ነው። እኔ በዚህ በኩል ለመታዘዝ እታዘዛችኋለሁ ማለት ነው። ይሄንን ነው። ሌላው ኮንዶሚኒየም ላይ ከስቱዲዮ እና ከዋና ቤት ልዩነቱ ምንድነው ነው የተጠየቁ ጥያቄ ማለት ነው። ስቱዲዮ ማለት መጨረሻቸው 40 ነው ካሬያቸው ማለት ነው። በደንብ ካዳመጣችሁ በባለፈው እስከ 60 ይደርሳል ብያችሁ ነበረ። ይሄ የተሳሳተ መረጃ ነው። እስከ 60 አይደርስም። ከፍተኛው እስከ 48 ነው ማለት ነው። እና ዋና ቤት ደግሞ ትንሽ ካሬው እስከ 100 ባለበት ትንሽ ከፍ እያለ ይሄዳል ማለት ነው። ስቱዲዮ ምንድነው ልዩነቱ? ስቱዲዮ ኦልሬዲ ትንሽ በጣም ጠባብ ናት። አንድ መኝታ ክፍል ነው የሚወጣው። በተለይ ሀያት ሳይት አራብሳ ሳይት አንድ መኝታ ነው ያለው። በጣም እሱም የጠበበ ነው ማለት ነው። እዚህ ኮየ ላይ ግን ትንሽ ሳይቶቹ ሰፋ ያሉ ናቸው ማለት ነው። ካርታውን ሲያከፋፍሉት እንደዛ ነው። እንግዲህ የጠየቃችሁኝን ጥያቄ በቂ ምላሽ ሰጥቻችኋለሁ ብዬ ተስፋ አድርጋለሁ ማለት ነው። ያልገባችሁ ነገር ካለ አሁንም መጠየቅ ትችላላችሁ በኮሜንት ላይ እመልስላችኋለሁ። ለመመለስ ሬድኔ ማለት ነው። ሌላው ቤተሰቦቼ አይዞሽ በርቺ እያላችሁ ስለምታበረታቱኝ እጅግ አመሰግናለሁኝ። ዛሬም ወደፊትም ከፍተኛ ደረጃ ላይ እንደምደርስ ተስፋ አለኝ። እናንተን አምኜ እናንተ ተስፋ አድርጌ ነው ወደዚህ ሚዲያ የመጣሁት። ሚዲያ ላይ ስትወጡ በነገራችን ላይ በጣም ብዙ ነገር አለ ማለት ነው። ክፉም አለ ደግም አለ። እናንተ ክፉን ሳይሆን ደጉን ነው መስማት ያለባቸው። በነገራችን ላይ ክፉ የሚናገሯቸው ሰው ለእናንተ ብርታት ጥንካሬ ይሆናችኋል። እናንተ ክፉ ተናገሩን ዛሬ አረ በፍጹም ብላችሁ ተስፋ ልትቆርጡ አይገባም ማለት ነው። ሲሰድቧችሁ ሲያንቋሽሿችሁ ለእናንተ ምንድነው ጥንካሬ ነው ብርታት ነው የሚሆናችሁ ማለት ነው። ስህተት እንዳልሰራችሁ ይመስላችሁና ስህተታችሁን ልታውቁ አትችሉም ማለት ነው። ግን ያ ሰው ስህተታችሁን ሲነግራችሁ እንደ ዝቅተኛ ሲያደርጋችሁ ለነገ እያሻሻለ መታችሁ በጣም ትልቅ ደረጃ ላይ ትደርሳላችሁ ማለት ነው። ዝምታን እንዴት አድርገን እንስበር፣ እንዴት አድርገን ወደ ሚዲያ እንውጣ፣ መስራት እንፈልጋለን፣ ያንን ነገር እንዴት እናሳካው፣ እንዴት ስኬታማ እንሁን የሚለውን በቀጣይ ቪዲዮ እጀላችሁ እቀርባለሁኝ ማለት ነው። ቤተሰቦቼ እንግዲህ ስለነበረን ቆይታ እጅግ አመሰግናለሁኝ። አክብራችሁኝ ወዳችሁኝ ቪዲዮ ስለቅ ከፍታችሁ የምታውልኝ ቤተሰቦቼ በጣም አመሰግናለሁ። ነገር ግን በዚሁ አጋጣሚ የምነግራችሁ ነገር ቢኖር አብዛኛው የምትመለከቱት ሰዎች ሰብስክራይብ አላደረጋችሁ፣ ምክንያቱም አናሊስቲክ ላይ ያሳያል ማለት ነው። ሌላው ምንድነው ዋጋቸውንም በዛው ልክ አሳውቂን መግዛት ለሚፈልግ የሚል ኮሜንት ነው ያገኘሁት ማለት ነው። ዋጋ ያው ከፍና ዝቅ አለው። ይህ ምንም የሚያጠራጥር ነገር የለውም ማለት ነው። ምክንያቱም ደረጃው ወደ ላይ ከፍ ባለ ቁጥር ብሩ እየቀነሰ ነው የሚመጣው። እንዴት ስላችሁ ለአምስተኛ እስከ 7ኛ ወይም ደግሞ እስከ 8 ወይም እስከ 9 ሲሆን ዋጋው እየቀነሰ ይመጣል። እንግዲህ ዛሬ ለጠየቃችሁኝ ጥያቄ በቂ ምላሽ አግኝታችኋል ብዬ ተስፋ አድርጋለሁ። እንደተለመደው ለዚህ ቻናል አዳዲስ ቤተሰቦች ካላችሁ ቻናሉን ላይክ እና ሰብስክራይብ በማድረግ አበረታቱኝ። ይጠቅመናል ብላችሁ ካሰባችሁ የደወል ምልክቷን ኦን በማድረግ በየቀኑ የምለቃቸው ቪዲዮዎች በፍጥነት ይደርሷችኋል። እንዲሁም ለወዳጅ ለዘመዶቻችሁ ሼር እያደረጋችሁ ነባሮች ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። የዛሬው ቪዲዮ ይሄንን ይመስል ነበረ። እስከ መጨረሻው እንደተከታተላችሁኝ ተስፋ አደርጋለሁኝ። ስለነበረን ቆይታ እጅግ አመሰግናለሁ። በቀጣይ ለእናንተ ያስተምራል ይጠቅማል የሚለውን ቪዲዮ እሺ እስከምመጣ ድረስ በያላችሁበት ሁላችሁም ቸር ይግጠማችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ።